ሰላም እንዴት ናችሁ የዚህ ቻናል ቤተሰቦች አማን ነው። ዛሬ ደግሞ የጂኦግራፊ አቅማችሁን ልፈትናችሁ ነው። እናም ዛሬ 7 ጄኔራል ናውሌጆችን ይዣላችሁ ነው የመጣሁት። ስለዚህ ከዚህ ቪዲዮ በኋላ 7 ዓለም አቀፍ ዕውቀቶችን በነጻ ትሸምታላችሁ ማለት ነው። ማየት ማወቅ ነው፣ ማየት ማመን ነው። ግን በቅድሚያ ማስቸገር ካልሆነብኝ ይህንን ቪዲዮ ላይክ በማድረግ ተባበሩን። ቢያንስ 180 ላይክ በዚህ ቪዲዮ ማግኘት አለብኝ። ከቪዲዮ መጨረሻ በኋላ ደግሞ ቻናሉን ከወደዳችሁት ሰብስክራይብ በማድረግ አበረታቱን። ደግሞ ወሬ አበዛሁባችሁ መሰለኝ። እሺ እንግዲህ ወደ ዛሬው ጉዳያችን እንግባ እና ዛሬ መግቢያ ላይ እንደነገርኳችሁ የዛሬዎቹ 7 ጥያቄና መልሶች ጂኦግራፊ ነክ ናቸው። እናም እንደተለመደው ጥያቄውን እጠይቃችኋለሁ፣ ከዛም 3 ሴኮንዶችን ለናንተ ሰጣችኋለሁ፣ ከዛም ትክክለኛው መልስን እነግራችኋለሁ። በመጨረሻ ግን ከ7ቱ ስንቱን በርሳችሁ እንደመለሳችሁ ወይም ታውቁት የነበረውን በኮሜንት ጻፉልኝ። ምክንያቱም ራሳችሁን ከምትችሉት ጥያቄዎችን እንዳዘጋጅ ይረዳኛል ማለት ነው። ወይኔ በላቸው። ዛሬ ደግሞ አፌ ምን ሆኖ ነው? በቀሌስኮ ወደ ዛሬው አንደኛ፣ ይህ ባንዲራ የየት ሀገር ባንዲራ ነው? የቦስኒያ እና ሰርጂዮ ባንዲራ ነው። ሁለተኛ፣ የዚህች ሀገር ባንዲራ የትኛው ነው? ሶስተኛ፣ ይቺ ሀገር በየትኛው አህጉር ላይ ነው የምትገኘው? ብሩናይ በኤዥያ ነው የምትገኘው። አራተኛ፣ እቺ ሀገር ስሟ ማን ነው? አንቲጎ እና ቤርቡዳ ትባላለች። አምስተኛ፣ የስሎቫኪያ ባንዲራ የትኛው ነው? ስድስተኛ፣ የዚህች ሀገር ካርታ የትኛው ነው? የማይደረስበት የለም። የመጨረሻው ጋር ደርሰናል። ሰባተኛ፣ ይቺ ሀገር ማን ናት? ይህንንማ ማንም ልማልሰው እንደማይችል አስቀድሜ እነግራችኋለሁ። የባሃማስ ትባላለች። እንዴት ነበር? አራ ግን ይደብራል። አይታችሁ ላይክ እና ሰብስክራይብ ማድረግ ከኪሳችሁ አውጥታችሁ የምትከፍሉ አክል እንዳይሰማችሁ። የተሻለ ነገር አሻሺ እንዲሰራ ቢያንስ ላይክ እንኳን እያደረጋችሁ አበረታቱን። እስቲ ቢያንስ በዚህ ቪዲዮ 100 ላይክ አስገቡን። ተስፋ ታስቆርጡኝ። ትልቅ ዩቲዩበር ሆደ ዓለምን እየዞርኩ መጎብኘት ነው የምፈልገው። ለማንኛውም ሰብስክራይብ አርጋችሁ ጠብቁኝ። አንድ ቀን ተሳክቶልኝ በዓለም አናቷ ላይ ልታገኙኝ ትችላላችሁ። በቀጣይ እስከምንገናኝቸው ባይ ባይ። ደግሞ ላይክ ማድረጉን እንዳትረሱ።